ኒና በሸበላው አማርኛ ፈገግ ስትል በአሳር በመከራ የታሰረችውን አሮጌ አዲዳስ ጫማውን እያየ መልስ መስጠት ተሳነው። ልሳኑ የተዘጋ ምላሱ የተለጎመ መሰለው። ልቡ ፈራ። ከጓደኞቿ ጋር ተሳስቃ ስትሄድ ልብ ብሎ በማያውቀው ውበቷን ሆለለ። ባፍዛ ደንግዝ የነካቸው እስኪመስለው ትክ ብሎ ሲመለከታት ቆይቶ ራሯ ልጅቷን እንዴት አድርጎ አሳምሩን የፈጠራት ጃን የገጥቶ አወራረድ ምስለ ማርያም ይመስላል። አይሙን ማንት አለ ባይኖቹ እየሸኛት። ኒና ከዚያን ቀን ወዲህ ጭራሹን እስከነመፈጠሩ ረስተዋለች። እርሱ ግን የልቡን በር ከፍቶ ወደ ውስጥ አዘለቃት። ሳያውቀው በራሱ ላይ አነገሳት። የልቡን መሻት ለማድመቅም ባለፈችው አገደመችበት ይከተላት ጀመር። ከተተሉ ሲደክመው ጥጅዞ የፊቷ ቀለም እስኪለቅ ድረስ ባንክሮ እየተመለከታት የውስጡን ደስታ በጥፍ ይጨምራል። የሚያገናኛቸው የስፖክን እንግሊሽ ክፍለ ጊዜ የሌለም ቀን በግቢው ውስጥ እያሰሳት የአይኑን ስንቅ ይሰንቃል። ሳያያት ውሎ ካደረ ቅርቅር ይለዋል፣ ያሟል። በውስጡ የጠነሰሰው ፍቅር እያደረ እየጎለበተ እያደገ ሄዶ ሽሉ ሲላወስ ሲከብደው ተሰማው። ሁሉም ነገር ከአቅሙ በላይ መሆኑን ሲገነዘብ ግን ለመገላገል ወሰነ። መጀመሪያ የውስጡን ስቃይ በተረትና ምሳሌ እያዋዛ ስለ ፍቅሩ አቅን እየተቀኘ ሊነግራት ፈልጎ ነበር። ቅብጥብጥነቷን ሲመለከት ደግሞ በትዕግስት ቆማ የምታደምጠው ስላልመሰለው የፍቅር ማመልከቻውን በቀጥታ ቀረበ። እወድሻለሁ። ሳንቲው ግን ምን ነው ፕሊስ ንገረኝ። ምኑን ተቼ ምኑን ልበልሽ? ሁሉ ፍጥረትሽን that is fine is fine አለችው እየተፈነከነከች። ኒና ጣጣ የሌላት ልጅ ናት። ባህሪዋ መሳቅ መጫወትና መደሰት ነው። ሌላውን የማያዝናና ነገር በቀላሉ ያዝናናታል። እወድሻለሁ፣ አድንቅሻለሁ፣ በጣም ቆንጆ ነሽ የሚሉ አስተያየቶች ለሷ የዘውትር ገጠመኞች ናቸው። የሸበላው አቀራረብም ከዚህ የተለየ አልመሰላትም። በቆመበት ጥላው ልትሄድ ስትል መናገር የነበረበትን በግልጽ ያልተናገረ መሆኑን ከሁኔታው አስተዋለ። የረገጠው መሬት ቀስ እያለ ከስሩ ሲንሸራተት ተሰማው። ፊቱ ተለዋወጠ። ድንጋጤውን እንደምንም ወደ ውስጡ ጦ ለማለት የፈለገውን አለ። አፈቅርሻለሁ። what? መማር አልቻልኩም። ሰማኛል። በፍቅርሽ ናውጃለሁ። ካንቺ በቀር መኖር አልችልም። ትምህርቴን ላንቺ ብዬ ላቋርጥ ነው። ተፈልጫለሁ፣ ተቆርጫለሁ የሚሉ የፍቅር ቴራዎችን never መስማት አልፈልግም። ገባ? ይገርማል። እንዲህ አይነት ፋላሺ የሆነ አይዲያ ስሰማ ሪሊ ይዳክመኛል። ፕላስ ደግሞ በፍሬንድ አለኝ። ከፈለክ ላስተዋውቅህ እችላለሁ። እሺ አለችው። የመጣባትን እንባ እየተቆጣጠረችው። እንባዋ ቅርብ ነው። እኔ ውሸትሽን ይሆናል አይስዌር የሚለው የጠፋበት ሸበላው ሌላ መከራከሪያ ነጥብ ማቅረብ ባለመቻሉ በንዴት ተመለከታት። አትያዩ ያላማራት ኒና በተረፈ ቻው፣ ሶሪ በጣም ስለምቸኩል መሄዴ ነው በማለት ተውረገረገችበት። መቃ ከመሰሉ አንገቷ ላይ የተተከለውን ጭንቅላቷን ስትነቀንቀው ረጅም ጸጉሯ ወደ ግራና ቀኝ ተዘናፈለ። በድጋሚ ወዝወዝ ስታደርገው የተበተነው ዞማ ጸጉሯ ተሰበሰበ። እሺ ብለሽኛ ሆኖ በሞት አይቆጨኝም ነበር። ፍራንክ ያለህም እንጂ ፍሪኪ ነህ። እሺ ፍራንክ ቢኖረኝስ ኑሮ ላንተ ቢጤ ትሰጥ ነበር። ንግግሯን አልቻለው። ተናደደባት። እርሷ ያለችውን ተቀብሎ መሄዱም ሽንፈት መሰለውና አረግ ለሴት ደግሞ ልብ መስጠት አለ በልቡ ራሱን ለማጽናናት እየሞከረ። ያሰበው አልተሳካም። ሽንፈቱን ላለመቀበልም በሞላ ሴት ለመሆኑ አንቺ ከማን በልጠሽ ነው እንዲህ የምትንጠባረሪ ብሎ ጠየቃት በቁጣ። አትፎርሽ እንዴ? ፎርሽ እንጂ ለነግርሽ አይደል ሲል ተጠጋት። ለመማታትም ያምራል እንዴ? ዘነጥልሽ በማሰብህ ራሱ አደንቃለሁ። እሺ
ኒና በተራዋ ተቆጣች። የጾታ ነገር ለዚያውም ብርክ የምታስይዝ ይህችን የመሰለች ቆንጆ እንዴት መቅረብና ማቅረብ እንዳለበት ፈጽሞ አያውቅም። ያልተሳካለት መሆኑን የተገነዘበው ሸበለው እንደገና ለመለሳለስ ሞከረ። ረግ ምን ሆነሽ ነው አያ ክፉ ተናግረሽ ክፉ የምታናግሪኝ? ቲሆን ቀና ቀናውን ተነጋግረን መስማማት አለብኝ ሯ አለ በአግራሞት። በቃት። በረጅም ቁመቷ ረጅም እርምጃ ተራመደች። ስትራመድ ወገቧ እንደርጥብ ለመጭ ይወዛወዛል። አረማመዷን ትከውነዋለች። ከልጅነቷ ጀምሮ ስታያቸው ያደገችው የባህር ማዶ ሞዴሊስቶች ተጽዕኖ አሳድረውባታል። ነገረ ስራዋ ፈረንጅኛ ነው። አይኖቿ አብረው ተራመዱ። የለበሰችው አጭር ነጭ ቀሚስ ውስጥ የሚታየው መለሎ ሰውነቷ ይናገራል። በቷ በጣም ጎልቶ ታየው። ከሚያንሆልለው ቅርጿ ሌላ ህይወትን የሚያለመልም ጠረኗንም ሳይቀር በውስጡ ቀርጾታል። የተቀባችው የፈረንሳይ ሽቶ መዓዛው እድሜውን የሚቀጥል ነው። ሸበለው ሸክሙን ቢያራግፍም ፍሬ አልባ ሙከራ በማድረግ በውስጡ የገነባውን የፍቅር ግንብ ባንዴ ከሚንድ እንዳለ ቢያቆየው ኖሮ መረጠ። ይህንኑ ስሜቱን ነው በዋሽንት ቀዳዳ ያወጣ ያለው። በዋሽንቱ ተመስጧል። ጭልጥ ብሎ ከገባበት የስሜት ባህር ያወጣው የዶርሙ በር መንኳኳት ነበር። ዋናው በር ላይ ትፈልጋለህ አለው መልእክት ይዞ የመጣው ተማሪ በደፈነው። ቤተሰቦቹ ናቸው ቅድሚያ በአእምሮ የመጡት። ዋ ምን አደጋ ገጥሟቸው ነው? ማን መጥቶ ይሆን አያ? ሮዲያ ዘንድሮስ ጉድ የፈላ አለ። በሩጫ ዋናው በር ላይ ሲደርስ ከሀገር ቤት የመጣ የሚመስል ሰው አጣ። አካባቢውን ቃኘት አደረገና ግራ ሲገባው ሯ የሚሉት ቀልድ ነው ደሞ ይሄ ብሎ ተበሳጨ። በውሸት ሰው ይፈልጋል ያሉት መስሎት ከበስተኋላው የተጋደመውን ሽንጣም መርሴዲስ መኪና አላስተዋለም። ኒና ክላክስ ስታደርግለት ደንግጦ በረገገ። በሚያማምሩ አለንጋ ጣቶቿ ጨብጣ በያዘችው መሪ ላይ በግንባሯ ተደፍታ ለደቂቃዎች ሳቋን ለቀቀችው። ሳቋን ስትጨርስ የፈለገችው እርሷ መሆኗን አስነግራ አስጠራችው። ልቡ መደንገጥ ጀመረ። በቆመበት ትተው የሄደችው ኒና እንዴት ልትፈልገኝ መጣች በሚል ደነገጠ። ሃይ ግባ ደህና ነህ? ከመርሴዲስ መኪና ጋቢና ገብቶ እንደተቀመጠ ወንበሩ ከስሩ አረገረገ። ይመቻል ይሆናል ብሎ አላመነም። ትንቡክቡክ ያሉ ለስላሳ ጉንጮቿን ከጉንጮቹ ላይ ስታሳርፋቸውም የድል አድራጊነት ስሜት ተሰማው። እኛ ቤት ምሳ ልጋብዝህ ነው ማሚ ካልተዋወቅኩት ብላለች ስትለውም ደግሞ በድንጋጤ የነጠረችው ልቡ ባንዴ ጮብ የረገጠች። በመሬት ላይ በሚፈስ በእንዲህ አይነት መኪና ተጉዞ ከጋቢናም ተቀምጦ አያውቅም። ምቾት በምቾት ሆኗል። ትናንት የያዘችውን መኪና ቀይራለች። በዚህ አጋጣሚ ጨዋታ ለመጀመር የትናንት ነው መኪና የነበር እንዴ ብሎ ለመጠየቅ ሲያስብ እሷ ቀደመችው። በእጅህ ያስካው ምንድነው? ዋሽንግተን ዋሽንግተን አረ ባባጃሎ እስቲ ዛሬ ዋሽንግተን አታውቂም እንዴ ብሏት በሳቅ ፈነዳ። አላውቅም ንገረኝ። የዋሽንግተን ድምጽ በሰፊው ለቀቀው። በመኪና የሚጓዘው ሰው ሁሉ ወደ እነርሱ እየዞረ ይመለከታቸዋል። አይሲ ዋሽንግተን ማለት ይሄ ነው እንዴ? እንዴት ደስ ይላል በማሚሙት። ለማሚም ታሰማታለህ እሺ አለችው አማርኛውን እንደ ልማዷ እየሰባበረችው። ምን ችግር አለው አንድ ቀድቋለሁ አለ የተጀመረውን ጨዋታ ለማራዘም እየሞከረ። ሳንኪው እሺ እኔ ደግሞ የእንግሊዘኛ ዘፈን በጋብዝ ደስ ይልሃል አይደል በማለት በጋቢናው ውስጥ የተገጠመውን ዲጂታል ሲዲ በሪሞት ከፈተችው። ቴቡ የት አለ ሲል ጠየቃት። ሲዲ ነው ቦታውን እየጠቆመችው። ሲዲ ምንድነው አያ? ምን አይነቱ ፋራን እስከ ዛሬ ድረስ ሲዲ አታውቅም እንዴ? ሸበላው ኒና ያለችውን በውል አልሰማም። በቦሌ መንገድ ላይ በመርሴዲስ መኪና ሲንፈላሰስ ሌላ ዓለም ውስጥ ገብቷል። አይ ቦሌ ቦልዋልት ሳንተያይ ኖረናልሳ እያለ ሲገረም ኒና መኪናዋን ከሰፊው የብረት በር ፊት ለፊት አቆማ ክላክስ አደረገች።
የተንጣለለው ቪላ ደርሶ መኪናው ሲቆም የግቢው ጽዳትና የቤቱ አሰራር ውበት የመላእክት እንጂ የሰው ልጅ መኖሪያ ስለመሆኑ ተጠራጠረ። የኒና አባት መስሎት ከፍ ዝቅ እያለ ከልቡ ሰላምታ ያቀረበለት ሰውዬ የግቢው ዘበኛ መሆኑን ሲረዳ ሰው ሆኖ ተፈጥሮ እንደ ሰው ያልኖረ መሆኑን ራሱን በራሱ አቅልሎ መዘነ። ማሚ ተማወቂ። ወይ ኒናይ ይሄ ነው እንዴ ያልሽኝ ልጅ? ይሄማ ገና በቅርቡ ሞፈሩን ጥሎ የመጣ ባላገርን የሚመስለው ምኑም የዩኒቨርሲቲ ተማሪ አይመስልም አሉ እናትየው ድምጻቸውን ዝቅ አድርገው። ሸበለው በአበባ ያሸበረቀውን ጃኖ ምንጣፍ ለመርገጥ ተሳቆ ከበሩ ላይ ቆሟል። የኒና ቅብጥብጥነት ሲገርመው እናት ተብዩዋ ከልጃቸው የባሰ በሚያሳፍር ሁኔታ የተባዘተ ክምር ጥጥ የመሰለ ጭናቸውን የሚያሳይ አጭር ቁምጣ መልበሳቸው ባይኑ ሞልቶ እንዳይመለከታቸው አድርጎታል። እርሱ ለርሳቸው አፍሮ